አሁንም አንድ ነገር ላይ ናችሁ። ሕፃን የያዘውን አይለቅም። እንደተለመደው ስቱዲዮስ ገብቼ ተርስተው ነበር አፍርልሰው ብዬ አእምሯቸውን ላናገው ነበር። ስድ ንባብ ነው ያልከው? ስድ ንባብ ይሄ ነው። ሙዚቃ ደግሞ ያሳዝና። ፋኖች የምንትላቸዋለን እውነት ተናገር ነቢ ቅልቅል የለበትም። እውነታውን ነው የምናገረው። የሚሉትን አይኖሩትም። 4 ነጥብ አይሰነዝሩትም። እውነት ተናገር ነቢ ፋኖች የምንትላቸው ስላንተ ነገራቸው። ያነቀን ሲደርስብህ ሌላ ሰው ሆንክባቸው። ፋኖች የምንትላቸው ኦኬ፣ እነሱ ብቻ አይደሉም። እኔ ራሴ እየጠበቅኩ ነበር። ጄይ ስሞን ከልጅነትሽ ጀምሮ የምትፈልጊው ከድህነትሽ የሚያላቅሽን ነገር ነበር። ታለንት አለሽ። ታለንትሽን አልክድ። ከግሩፓችሁ ውስጥ እንዲያውም ሰው መመስዩ አንቺ ነሽ። ኤኬን ተዋት። ኤኬ ታለንት ፊትም ምንም ነገር ሶስታችሁም አንድ የሚያስማማችሁ ነገር አለ። ምንም አለመኖራችሁ። ስለት የላችሁም፣ ብረት የላችሁም፣ ቺክ የላችሁም፣ ዝና አልነበራችሁም። አሁን የምታዩት ሁሉ ነገር እኔን ተሰርባችሁ ያመጣችሁት ነው። ጄይ ስሞን እኔን ተወና ፋኖችን ፍራ። የመላጣል በእኔ ነው ፌመስ የሆነው ትላለህ። አይ እንመለስ። ኢትዮጵያ ውስጥ ዱር እያለ ምናምን ነገር የሌለ በቃ ላይፋችን ክሬዚ ነው። እዚህ ምናምን እዛ እንዳልተወለድኩ አሁን የምዘፍንለትን ላይፍ በደንብ አድርጌ ነው። ያኔ ፈላ ነበርኩ፣ በጣም ፈላ። ግን ከኔ በእድሜ የሚበልጡትን እያየው ስላደጉ አንተ ከምትለው በላይ አውቀዋለሁ። እዚህ መጥቼ የፈረስ አጣቢ ምናምን ሽንት ቤት አጣቢ ምናምን ወይ እናንተ እንደምታስቡ የሰው ገረድ አልሆንኩም። ዳይስፖራ ምናምን ኤርፎራ እና አብዛኞቻችሁ ማለት ሞቢን ብቻ እያወራ የአማርኛ ፊልም እያያችሁ በቃ ሁሉም አንድ አይነት ነው። አንዳንድ ጣጤዎች አይጠፉ 100% ስግጥ ያሉ እዛው ሸገር ውስጥም እንደዛው ነው። የትም ሀገር ብትሄድ እንደዛ ሰገጥ አይጠፋም። የትም ሀገር ባክ ቱ ኤሞቢ ጃኒ ፊፍት ቡራና ኤሞቢ የሚለያቸው ነገር ጃኒ ፊፍት የአራዳ ልጅ ይባላል። ቡራ ከገጠር ብትሆንም እንኳን የአራዳ ልጅ ትባላል። ለምን ይመስላችኋል? ቡራ ድስ ተደራርገን በግጥም ስለበለጥኳት ኦኬ አቆመ። ጃኒ አምስተኛው ከልቡ አርቲስት ነው። ባትል ሁሉ ታረጋለች። በግጥም በለጥኩት ምናምን ኦኬ። ሙዚቃ ውስጥ ያለ ነገር የራሳቸውን ላይፍ ነው የቀጠሉት። ኤሞቢስ ድስ አርጎኝ ድስ መልስላቸው። አሁን በዚህ ሰዓት የሚኖሩትን ላይ እያነሳው ነው። ድስ ቤዝድ ኦን ትሩ ስቶሪ ኦኬ። ብረት አለኝ ብረቴ ላይ አንጥፌ ትራሴን ምናምን ስል ሙዚቃ ውስጥ ምኞት አይደለም፣ ተረትም አይደለም። የአንሳሊስ ከቤት አልወጣም ስል የአንሳሊስ ከቤት አልወጣም ሪል ላይፍ። ኤሞቢዎች ደግሞ ብረትም ስለትም የላችሁም ስላችሁ እውነታው ነበር። አሁን ከዚህ ኦዲዮ በኋላ ማለት ሶሻል ሚዲያ ላይ ምናምን ብረት ይዘው ይመጣሉ። ተወድሮት ነው ምንም በቃ ወደ ቁም ነገር እንደዛ ድስ ተደርጋችሁ ምንም የላችሁም ተብላችሁ አሁን በዚህ ቪዲዮ ምንም ሳይኖራችሁ በቪዲዮ ስትያዙ መጀመሪያ ሰው የሚያደርገው ኤክስፕሌን ነው የሚያደርገው። መጀመሪያ ለፋኖቹ ነው ኤክስፕሌን። ከዛ አሳማኝ ከሆነ ወደ ድሱ ይገባል ማለት። ግን ሙዚቃን በደንብ የሚያውቅ ሰው ድስ ተደርጎ ሲሸነፍ ዝም ነው የሚለው። ከዛ የራሱን ነገር ይጀምራል። ጄይ ስሞን እንዳልሹ ሽንፈት አልወድም ምናምን ብለሻል። ዳስ ግድ ብሮ በእውነታው ድሮ ነው የተሸነፋችሁ። ግን ስላላመናችሁ ኦኬ ተጨመረላችሁ ሰገጥ ስለሆናችሁ መቼም ኢትዮጵያ ውስጥ ድሪልን የጀመረው እኔ ልጅ ሮባ ቢግ ሮባ ኤም ስሞክ እና ሌሎችም ለመጀመሪያ ጊዜ ኢትዮጵያ ውስጥ ድሪል ያወጣሁት እኔ ነኝ። ለዙፋኑ ግን ተሯሩጬ አላቅም። ማንም የጀመረው ማንም ዋናው መጀመሩ ለምን በለኝ። ተተኪ ትውልድ ስለሚመጣ ተተኪ ትውልድ ደግሞ ኤሞቢ ነበሩ ከኛ በኋላ ይመጡ። እኛ ምን ሰራውን አይተው ኦኬ እኛም ታለንት አለን እንደነሱ መሆን እንችላለን ብለው የመጡ ናችሁ። አሁን ጭዌው እኛ ሪስፔክት አድርጉ ምናን አይደለም። ያነ በነጋሽ ጥላውን ገሰሰ ጊዜ የቀረ ነገር። ከዛ በተረፈ ደግሞ አትሊስት እስከ 5ኛ ክፍል መሄድ ያስፈልጋል እና ደግሞ የሌለ ጥግ ድረስ አራዳ መሆን አለ። ኦኬ ሪስፔክቱ ይቅርና ሳትነኩ መታችሁ ድስ ታደርጉናላችሁ። ለዛ ስንመልስ ደግሞ ፌመስ ትሆናላችሁ። ጌሙ እኮ ተባን ነው። ሻት አውት ቱ ማይ ፋንስ ድሪል ኪንግ ምናምን ነገር ይሉኛል። ኦኬ አይ አክሰፕት ዳት ቢካዝ አይ አም ንግ ራሴ በራሴ ክሌም ያደረኩት ነገር አይደለም፣ የተሰጠኝ ነገር ነው። ሙዚቃ ስለማይችሉ ራፐሮቹ እያልኩኝ የሆነ ነገር ካወጣው ሙዚቃ ምችል ከሆነ አምናት ቶክኒ ሙዚቃ ማችል ከሆነ ደግሞ ድስ ታደርገኛለህ። ቢካዝ ስለማችል ያማል፣ የምናገረው ነገር ያማል። ከዚህ በኋላ ስለ ኤሞቢ አናወራም። እሱን ለፋኖቼና ለእነሱ ፋኖች ትችዋለሁ። ስካናቲ በምን ጉዳይ ነው የተጣላ ነው? ኦኬ ስክሪንሻት ቢኖረኝ በጣም አሪፍ ነበር፣ ግን በዛው ነው ብሎክ ያደረገኝ። ኦኬ ያን አልታወቅም ነበር። ዝም ብዬ አይጂ ላይ የምጽፋቸው ነገሮች ሊኖሩ ይችላሉ፣ ግን እንደዚህ አልነበረም። ሁላችንም እንደምናውቀው ስካናቲ የሆነ ሙዚቃ ለቆ ነበር፣ የተመታ ሙዚቃ። ያኔ እንደ አድማጭ ሰማሁት። ሙዚቃው አልተመቸኝም፣ ድምፁም አልተመቸኝም። አይጂ ስቶሪ ላይ ሙድ ያስኩባት ስታይልሽን ቀይረሻል፣ ይሄኛው ግን የተመታ ስታይል ምንም ድምፅ አልተመቸኝም። ቤዚክሊ ቀይሮ ብዬ ታጋረኩት። ማን ቢመልስ ጥሩ ነው? ኤግዛክትሊ ስካናቲ ታምባ when you come here Ethiopia gonna be hell for you
Come on, man. Chris Brown making threats. Quit playing with me, bro. የሆነ ነገር ተመላለስን ከዛ ብሎክ አረገች። ይታያችሁ እንግዲህ የሆነ ነገር እስካናት ያለኝ ብዬ እየሮጥኩ ስቱዲዮ ገብቼ ድስ አላረኩት። ለዛ ለራሴ እስኪ አሁን በዛ ሰዓት ድስ ባረገው ኖሮ ቫይራል አይወጣም። በፈለጋችሁ ታስይዙኝ ይወጣል። ግን ደግሞ እኔን አልሆንም ነበር። ክላውት እንደዛ ማሳረድ ስራ አይደለም። እስከሆነ ጊዜ እንዲያውም ማስኬን አላውልቅም፣ ማንም እንዲያውቀኝ አልፈልግም ሁላ ያን ያልነው ካሜራና ክላውት መጠላው እና ከብዙ አመታት በኋላ በቅርብ ጊዜ ለምን እንደሆነ እንጃ ያለችውን ነገር አስታወስኩና ድስ አረኳት። እስካናት ቺኩን ተነጥቋልና ነጥቄበታለሁ። የተለያየ አማርኛ ነው። አብዛኞቻችሁ ራፐሮች ደግሞ አማርኛ ለእኔ እንደማታስተምሩኝ በደንብ አርጋችሁ ታውቁታላችሁ። ብቻ ግን የነጠቀው ጀለሴ ስሙን አልነግራችሁ አንዳንድ ነገር አየው። ኦኬ እና ከብዙ አመታት በፊት መጨማለቋ ትዝ አለኝና ሰሩባት። አሁን ደግሞ ከነ ሙቪ ጋር አብሮ እየሰሩ ስለሆነ እስኪ ግም ለግም አብራዝ ግም ይላል ላይ ብሮ የሚጠሉኝ ሁሉ በሆነ መንገድ ተገናኝተው ጓደኛዎች ለምን ይመስላል የሆነ አዲስ ራፐር መጣ ሲባል ዲስ ፎር ልጄ I don't even know these niggas bro የኔ ፋኖች ያውቃሉ ለምን እንደሆነ ዲስ የሚያደርጉኝ ራሱ ያውቃሉ። እኔ ብቻ ነኝ ለምን ዲስ እንደምደረግ ማላውቀው። ብቻ ግን ፋኖችን ንገራቸው ስለ እንዲህ ነበር እንድትናገር የፈለኩ ላይቭ ላይ ወጣ ምናምን አይደለም። እንዲህ በቀጥታ ለፋኖች ግልጽ አድርገ ራስ እንድታስተዋውቃቸው ነው። ብቻ ግን ሙዚቃ እንኳን አልሰራውላችሁ። ልክ እንዳጀማመሩ የሆነ ነገር ብዬ ወደ ሙዚቃው ልገባ ነበር። ግን ጥቅሙ ለኔም ለፋኖቼ ማለት እንዴ ትቀልጃለሽ እንዴ አልበም እየተሰራ ነው። ቀኑን አልነግራችሁም። የሆነ ሳለ ይወጣል በዚህ ወር መጨረሻ ወይም በሚቀጥለው። ሁላችሁንም በጣም ነው የምወዳችሁ።